ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በመላው ኢትዮጵያ የባህል ሙዚቃ አፍቃሪያን ዘንድ ታላቅ ሐዘን ተከስቷል። ለዘመናት የሀገራችን ትውፊትና ባህል በድምፁ ሲያደምቅ የኖረው በብዙዎቻችን ዘንድ ሰሜ ባላገሩ በሚለው የቁልምጫ ስሙ የሚታወቀው አንጋፋው ድምፃዊ ሰማኸኝ በለው በድንገት ከዚህ ዓለም በሞት ተለይቷል። ዛሬ ከተለያዩ ታማኝ የዜና ምንጮችና ከቤተሰቦቹ የተገኙትን ዝርዝር መረጃዎች የአሟሟቱን እውነተኛ ምክንያት ይዘንላችሁ ቀርበናል። አብራችሁን ቆዩ። ድምፃዊ ሰማኸኝ በለው የተወለደው በአማራ ክልል ባህር ዳር ከተማ ሲሆን የሙዚቃ ሕይወቱን የጀመረው ገና በ14 ዓመቱ በባህር ዳር የሕፃናት ባህል ቡድን ውስጥ ነበር። በኋላም በአዩማ እና በግሸን አባይ የባህል ባንዶች ውስጥ በማለፍ ከ3 10 ዓመታት በላይ የኢትዮጵያን ባህላዊ ሙዚቃ በተለየ የደመቀ መድረክ አቀራረቡና በሳቅ ጨዋታው ሲያገለግል ቆይቷል። በተለይም ባላገሩ፣ ያዥኝ፣ ደቦት እንስራ፣ አለሽ ነገር የተባሉ ስራዎቹ ትውልድ ተሻጋሪና የሰሜን እውነተኛ መታወቂያዎች የነበሩ ድንቅ ስራዎቹ ናቸው። የሰማኸኝ በለው ህልፈት የተሰማው ሰኔ 8 ቀን 2018 ዓ.ም ሲሆን የተሰማው መርዶ መላውን የሀገሪቱን የጥበብ ማህበረሰብ አስደንግጧል። ከተለያዩ ታማኝ የሚዲያ ምንጮች እንደተረጋገጠው የአሟሟቱ ዝርዝር ሁኔታ እንደሚከተለው ነው። ድምፃዊ ሰማኸኝ በለው ከመሞቱ አስቀድሞ በድንገት የከባድ ጤና መታወክ አጋጥሞት ነበር። ህመሙ በድንገት እየጸናበት በመምጣቱ በልጆቹ አማካኝነት በአስቸኳይ ወደ ሕክምና ተቋም ተወስዶ እርዳታ እየተደረገለት ቢሆንም በሚያሳዝን ሁኔታ ሆስፒታል በደረሰ ጥቂት ጊዜ ውስጥ ሕይወቱ ሊያልፍ ችሏል። ይበልጥ ደግሞ ልብን የሚሰብረውና የቅርብ ቤተሰቦቹ የገለጹት መረጃ ድምፃዊው ከዚህ ዓለም በሞት የተለየው ልክ በተወለደበት የልደት ቀኑ ዕለት መሆኑ ነው። ሰማኸኝ በለው በመድረክ ላይ ባለው ተጫዋችነትና ቀልደኝነቱ ብቻ ሳይሆን ለሀገሩና ለሙያው ባለው ታማኝነት የሚታወቅ ትልቅ ሰው ነበር። በአንድ ወቅት በሰጠው ቃለ መጠይቅ ላይ እኔ በሕይወቴ 3 ነገሮች እወዳለሁ፣ ሀገሬን፣ ትዳሬን፣ ስራዬን ብለው ነበር። ከ35 ዓመታት በላይ በትዳር የቆየው ሰማኸኝ የ4 ልጆች አባትና የልጅ ልጅም ያየ ነበር። የኢትዮጵያን ባህልና ቅኝት በዓለም መድረክ ጭምር ያስተዋወቀው ሰሜ ባላገሩ ዛሬ ስራዎቹንና ያንን ተወዳጅ ሳቁን ጥሎልን አልፏል። ለአርቲስት ሰማኸኝ በለው ፈጣሪ ነፍሱን በገነት ያኑርልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለመላው የኪነ ጥበብ አፍቃሪያን መጽናናትን እንመኛለን።